እነዚህ ራሳቸው አገልጋዮች ናቸው። ለመቅደስ ለምን እንድትጠሩ አስቡ። ቅድም እንዳትዘረጉ ይዘ ጥሪያችንን ፈጽም የሚለውን ይዘ የተጠሩት በእግዚአብሔር ፊት እንዲቆሙ ኤፉድ እንዲለብሱ። ዋት ግሬት ኮንትራክሽን! ምን አይነት የሚጋጭ ነገር ነው ይሄ! ኤፉድ ለመቅደስ ተጠርተው በዚህ ሪካሽ ስራ ላይ መጠመድ፣ ለዛው ቤተ መቅደስ ደጅ። ዋት ግሬት ካስ! ምን አይነት እርግማን ነው! በዚህ ልክ ንፍስፍስ መሆን። እግዚአብሔርን ያለማወቅ ጥፋቱ ተመልከቱ። ደጅ ከሚያገለግሉ ሰዎች ጋር፣ ሴቶች ጋር ሰምቻለሁ አለ ኤሊ ነው የሚያወራው። ሰምቻለሁ ይሄ ነገር ጉዳችሁ አደባባይ ላይ ወጥቷል። ስለዚህ ይሄን አታድርጉ አለ ኤሊ ሰምቶ። እኔ የሚገርመኝ ነገር የእነዚህ ልጆች በእነዚህ አይነት ኢሪካሽ ተግባር መጠመዳቸው ሳይሆን አባታቸው ኤሊ ሰምተው አለመቆጣታቸው፣ አለመናደድ፣ ፔን አለመሰማት። ሀው ማች መንፈሳዊ ክራይስት በዛ ዘመን እንዳለ ያስቡ። ቀውስ በዛን ጊዜ እንዳለ ያስቡ። ኤሊ ዝም አለ። ለምን ዝም አለ? የልጆቹን ስም ከሚያበላሽ ብሎ ሂፋ ከሚያወጣ ብሎ፣ አንድ ደግሞ እኔም ካይነኝና ስሜም ከሚበላሽ የአገልጋይ ልጆች እንዲህ አደረጉ፣ ልጆችን በስርዓቱ በአግባቡ አላሳደገም ተብዬ ከሚሰደብ ብለው ደብቅ ነገር ተውት ልጆች ብለው በአገልግሎታቸው ቀጠሉ፣ በስራቸው ቀጠሉ። ይሄ ተመሳሳይ ድርጊት በእግዚአብሔር ማይበር ፊት ላይ ዘኍልቍ 25 ቅዱሳኖች ተመሳሳይ ድርጊት ሲፈጸም ፊናስ የሚባል የኤሊ ልጅ ፊናስ ሳይሆን የአሮን ልጅ የአልዓዛር ልጅ ማለት ነው። የአሮን ልጅ ነው ፊናስ። ዘኍልቍ 25 ላይ ታገኛላችሁ። የአሮን ልጅ የአልዓዛር ልጅ ማለት ነው። ተመሳሳይ ድርጊት ቤተ መቅደስ ደጅ ላይ ሲፈጸም ከሞዓባውያን ሰዎች ጋር ማለት ነው። እስራኤላውያን ምድረ በዳ ላይ እየተጓዙ ያሉ ከሞዓባውያን ሴቶች ጋር በዝሙት ተሳሰሩ። በዚህ ጊዜ እግዚአብሔር በጣም ለሙሴ ነገረው፣ ለሕዝቡ ነገር ሕዝቡ አለቀሱ፣ ጮሁ። በእግዚአብሔር ፊት ላይ ጮሁ። እግዚአብሔር እንዲህ አለ፣ ሕዝቡን መቅጣት ጀመረ፣ መቀጣት ጀመረ። በዚህ ጊዜ እግዚአብሔር እንዲህ አለ፣ ቁጣዬ በዚህ አያበቃም፣ ቁጣዬ በዚህ አያበቃም። ስለዚህ ሙሴ ና አለውና አሁን አይኔ እያየ ከእያንዳንዱ እስራኤላዊ ቤት አለቆቻቸውን ግደልና በጠራራ ፀሐይ በእኔ ፊት ይቀጣቸዋል። ትልቅ ኮንሽስ ናችሁ። ስም ተመሳሳይ ድርጊቶች ይፈጸማሉ። እግዚአብሔር በአዲስ ኪዳን ዘመን ላይ አቋሙን አልቀየረም። በዛን ዘመን የነበረውን አቋም አሁንም አልቀየረም። ሲሪየስ ነው። ኃጢአት በእግዚአብሔር ፊት ሲሪየስ ነው። ሲሪየስ ጉዳይ ነው። እግዚአብሔር በቸልተኝነት በዘለምተኝነት ቶሌሬት አደረገው። እግዚአብሔር ቶሌሬት አደረገው። በጸጋ ዘመን ምናምን ቢለ በጸጋ ሻችን የምናልፍ ነገር አይደለም። በእግዚአብሔር ፊት ድሮም ያስቆጣል፣ ዘንድሮም ያስቆጣል። እግዚአብሔር ኃጢአት ይመለሰው አለ እግዚአብሔር ለሙሴ መጣና ከእያንዳንዱ እስራኤል ቤት አለቆቻቸው ግደል በእኔ ፊት። በመግደል ብቻ አያበቃም፣ በጠራራ ፀሐይ በፊት ሲቀጣቸው በዛ ሊስ ነው። ከዛ ሙሴ መጣና ነገራቸውና ለሕዝቡ ግደሉ፣ ወንድሞቻቸው ግደሉ፣ ይሄን ድርጊት ያደረጉትን ካለ በኋላ ሁሉም በመገናኛ ድንኳን ደጃፍ ፊት ላይ ተቀምጠው ሁሉም ማልቀስ። በዚህ ሰዓት አንድ አይን አውጣ ሞዓባዊቷን ሴት ይዞ መጣ እና በሩ መካከል ሰው እያለቀሰ እግዚአብሔር በጣም ተቆጥቶ እያለ በፊታቸው ይዞ መጣና ወደ መገናኛ ድንኳን ውስጥ ወደ ቤቱ ማለት ነው። ሴት ይዞ ገባ። ከዛ
በሚያለቅሱ ሰዎች መካከል ላይ ፊናስን አብሮ ያለቅሳል። እግዚአብሔር ፊት እያለቀሰ ጉዳይ እንዴ አለ ፊናስ እንዴ አለው። ቀስ ብሎ ከሚያለቅሱ ሰዎች መካከል ወጣና ጦር ይዞ ተከትሎ ገባ። ጦር ይዞ ተከትሎ ገብቶ ሁለቱንም ምን ያደረገ ነው ብሎ አቤት ምን ያደረጋቸው? አጣበቃቸው። ሰው እንኳን አምስት ነው ቤት ይላል። አጣበቃቸው። በዚህ ጊዜ እግዚአብሔር እንዳለ በቃ አሁን ቁጣዬን የሚቆጣ ሰው ታገኛለህ። ዋው በቃ አሁን ቁጣዬ በረደ አለ እግዚአብሔር። ቁጣዬ አሁን በረደ። ወደ ሙሴ መጣና የአሮን ልጅ የአልዓዛር ልጅ ፊንያስ እኔ ለክብሬ የሚቀናውን እያየህ ቁጣዬን ተቆጥቷልና ስለ ሕዝቤ እስራኤል አስተሳርዮአልና ከእስራኤል ላይ ቁጣዬን መልሻለሁ። በዛ ቀን በዛ ኃጢአት ምክንያት 24,000 እስራኤላውያን ሞቱ። ቁጣዬን የሚቆጣ ሰው ተገኝቷል። ቁጣዬን የሚቆጣ ለክብሬ የሚቀና ለስሜ የሚቀና ለቅድስና የሚቀና ኢየሱስ ጌታ። ክብር ለኢየሱስ ይሁን። እየጨረስኩ ነኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን ነው ወይ? ኢየሱስ ጌታ። ስለዚህ ቁጣዬን የሚቆጣ ሰው ተገኝቷል። አሁን ቁጣዬን መልሻለሁ። እግዚአብሔር በዘመናት መካከል ቁጣውን የሚቆጡ ሰዎች አደረጋቸው። አሜን አሜን ነው ወይ? አሜን ነው ወይ? ያው ለዘር የምትቆጡ ሳትሆን ለዚህ አካባቢ ያለውን ዘር አላገኝና በጣም አንድ ዘር አለው ወዲች መና ወደኛ የፎአቸው ሰው ምናምን የሚባሉት አለ። ለዛ ለጎሳና ለዘር የምትቆጡ ሳይሆን ለእግዚአብሔር ክብር የምትቆጡ ሰዎች አደረጋቸው። አሜን። እስቲ አሜን በሉ። አሜን። አረ እስቲ አሜን በሉ። ጨርሻለሁ። ቀኝ እጆቻችሁ ከፍ አድርጉ። ይሄ ቅናት ላያችሁ ላይ እንዲወድቅ እጸልያለሁ ጌታ በኢየሱስ ክርስቶስ ስም። ፊንያስ እኔ የሚቀናውን ያህል ለክብሬ ቀንቶአልና ለሕዝቤ ለእስራኤል አስተሳርዮአልና ቁጣዬን አንስቻለሁ ብሎ እግዚአብሔር ሞትንና እልክትን እንዳቆመ በኢየሱስ ክርስቶስ ስም ለክብሩ የምትቀኑ፣ ለቅድስናው የምትቀኑ፣ ለቤቱ የምትቀኑ፣ ለወንጌል የምትቀኑ ሴቶችና ወንዶች እግዚአብሔር አምላክ ያድርግባቸው። አሜን። ለክብሬ የመጨረሻ እየጨረሱ የመጨረሻ ከእግዚአብሔር ይልቅ ራሳቸውን የሚያከብሩ ናቸው። እነዚህ ሰዎች የመጨረሻ ከእግዚአብሔር ይልቅ ራሳቸውን የሚያከብሩ ናቸው። ሀያ ላይ ከኔ ልጆችን የሚታቀቡ ለምንድን ነው? ቁጥር 29 ከእግዚአብሔር ይልቅ ራሳቸውን የሚያከብሩ ከኔ ይልቅ ልጆችን ለምን ታቀርባለህ? ከእግዚአብሔር ይልቅ ለልጆች ቦታ ቢሰጥ ለራሱ ቦታ ቢሰጥ ራስን አወፈረ። ለኔ እችን የሚታክል ቅንጣት የሚታክል ቅናት የለም። ራስን ነው የሚታክል ልጆችን ነው የሚታክል። የመጨረሻ እንዴት መረዳችሁ? በኢየሱስ ክርስቶስ እንደ ዮሐንስ አዲስ ኪዳን ላይ 3:30 ታውቃላችሁ። ዮሐንስ ወንጌል እኔ ላንስ እርሱ ምን ሊሆን ልልቅ ይገባኛል እንዳለ በደረሳችሁበት ቦታ ሁሉ እግዚአብሔርን ገልጣችሁ የሚታልፉ ጄኔሬሽን ያደርጋችሁ። አሜን። ራሳችሁን ሰውራችሁ አደብዝዛችሁ እሱን አበረቃርቃችሁ የሚታልፉ ሰዎች አሜን ትላላችሁ። የመጨረሻ ባርኮት ተቀበሉ በኢየሱስ አሜን። ቁሙ በእግሮቻችሁ እንቆማለን፣ እንጸልያለን። ሃሌሉያ 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 ሃሌሉያ። እግዚአብሔር በአዲስ ኪዳን ዘመንም እኛን የጠራን መልካምነቱን እንድንናገር የማስታረቅ አገልግሎት እንድናገለግል በቅድስና ሕይወት ውስጥ በማለፍ እሱን እንድናከብር ነው እግዚአብሔር የጠራን። ለዚህ ዓላማ ነው የተጠራነው። ለዚህ ዓላማ ነው የተጠራሽው። ለዚህ ዓላማ ነው እግዚአብሔር የጠራን። እስቲ እንጸልያለን። እግዚአብሔር በዚህ መንፈስ እንዲባረክ ባከበርከኝ ልኩ ልዋረድ ከፍ ባልኩኝ ቁጥር ዝቅ ልበል ግብዝ
ባልኩኝ ቁጥር ዝቅ ልበል ግብዝነት የሌለ ሕይወት በኔ ይገለጥ በፊት ወይኔ ወይኔ የሆነ ነገር የተሰማ ሰው የለ ወይ? የነዘረ ሰው የለ ወይ? በዚህ ጉባኤ መካከል በኢየሱስ ክርስቶስ ስም በደረስንበት ስፍራ ሁሉ የእግዚአብሔርን ቁጣ እየተቆጣን የምናልፍ የልብ